ጥሎሽ እኔም አይከፋኝ አንቺ ላማርክሽ ወረብ እሺ ቦይ ቃላ በአዲስ ቪዲዮ ተመልሰናል። የዛሬ ቪዲዮአችን ትንሽ ከኢትዮጵያ ትንሽ ወጣ ይልና ወደ ኤርትራ አካባቢ እንሄዳለን። ኤርትራ ላይ በጣም በቃ ዘፈኖቿን እዚህ ማለት በደንብ ሰምተነው ምናምን አውቃልና ምናልባት ብዙ ዘፈኖቿን ሰምታችሁ ላታውቁ ትችላላችሁ። በጣም ፌመስ የሆነችበት ግን ያሬዶ እንደ ቢራቢሮና ከጆሲ ጋር የሰራችው ዘፈኖች በጣም በቃ ማለት በጣም ተወዳጅነትን ያገኙ ዘፈኖች ነበሩና በጊዜው ማለት መገርም አርቲስት ናት። እንደዚህ ምናምን ማለት አይቻልም። ከዛ ደግሞ እዚህ መታ ነው አሁን እዚህ መታ ከጆሲ ጋር ምናምን ከሰራች በኋላ ነው ፌመስ ካላችሁ ደግሞ ትንሽ ቆየት ያሉ ዘፈኖቿን ደግሞ ስትሰሙ የሆነ ዘፈን ነውና የምትገርም አርቲስት ናት። እኔ እንደዚህ ነው ማለት አልችልም ስለሷ። የሚለን ኃይሉ ዘፈን እንበልበት። ቪዲዮ ጥራት አንደኛ ሌላ ታሪክ ማን አገባብ ላይ እንትን ነው የሆነ አማፒያኖ ታይፕ ቢት ነው። የአማፒያኖ ታይፕ ቢት ግን አገባቡ አደሳትል እኔ ወድጃታለሁ። የምር በጣም ወድጃታለሁ። እኔ መቼ ነው ማታስገርሚ ዲዋንቅ በቃ እኔሽ ሊትራሊ ዘፈኑ አጭር ዘፈን በጣም አጭር ዘፈነች። 2 ደቂቃ ከምናምን እንደዚህ 2 ደቂቃ ከ30 ሰከንድ ምናምን ዘፈን ነው። ግን እንትን ነው በቃ ፒውር የዳንስ ዘፈን ነው ምናምን ነገርና በቃ ማለት እኔ ለምንድን ነው ዳንስ ምንትን ነው ያሬዶም ጋር አይተነዋል። ከያሬዶም ጋር የሰራችው ግዛ ሰዓት አይተነዋል ምናምን ብቻ ዳንስ ላይ እኔ ያሬዶን ራሱ አሁን እኔ የምር ቁጭ ነው ያደረገችው። አናሽም ማለት ለሀገር ልጅ ማርላት ምናምን ቁጭ ነው ያደረገችው ያሬዶን። ከዛ ጭራሽ ደግሞ የጆሲ ሰዓት ደግሞ ብሶባት ነበር ማለት የጆሲ የመጀመሪያ ስለነበረ እኔ እንጃ ጆሲ ዝም ነው በቃ ጆሲ ዝም ብሎ ነበር ሲያይ ነበረውና አሁን ደግሞ ጭራሽ በእንደዚህ አይነት ታይፒት አማፒያኖ ገለዋለች። ሚለኗ የሁል ጊዜም ነሽ ትቻለሽ የሆነ ትችላለች።
ሰውን ባከበረን በተቀመጠ ሁሌ ገደብ አለው። የሰው ልጅ የሚሄድበት የመጨረሻ ገደብ አለው እና ሁሌ ገደቡን የሰው ልጅ ባናስትላለሁ። ሁላችንም በሚቀመጥልን ልክ በመስመራችን ልክ እንላለው። ቃል ኢንተርቴንመንት ነው። አዳዲስ ነገር ካለ የሚጨመር ነገር ካለው ኮመንት ላይ ቁጭ አድርጉልኝ። ሰብስክራይብ ማድረግ እንዳይረሳ። ፒስ